እናት ልብስሽን ከየት ነው የገዛሽው? አይ ለመልአክ ልብስ የሚሰራ ሰው እንዳለ አላውቅም ነበር። አሁን እሺ ስንት ብር ነው የምከፍለሽ? ይወልቃል አይወልቅም ነው? ይወልቃል አይወልቅም? እዚሁ ላይ ነው የሚታጠበው? እሺ 100 ብር ትከፍላለህ። ለሊስትሮ 100 ብር ነው አንተ ማለማሳጠን ዲ ቡና ነህ እንዴ? አይደለም። ያላንተ ቀኔ መጀመር አቃተኝ። ያገር ያለ ማንሰት ያለ አራበድን ሰላም ዩቲዩብ ዛሬ ባበደ ቪዲዮ ተመልሰን መጣናል። በዛሬ ቪዲዮአችን ላይ እንደተለመደው አስቂኝ፣ አዝናኝ፣ አነጋጋሪ የተለያዩ ቪዲዮዎችን ይዘንላችሁ መጣናል ማለት ነው። በሳምንት 3 ቀን ማክሰኞ፣ አርብና እሁድ ፏ ቢያረጉላችሁ ቪዲዮዎች ይዘን እየመጣን ነው። ይሄን ቪዲዮ ላይክ፣ ቻናል ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ ፒኦቪ ቻት ጂፒቲ ሲጠምብህ። ኦኬ አባታባት ይሄ ሁሉ ሰልፍ ምንድነው? ያማል እንዴ? አውሮፕላን እንዴት እንደሚበረር ለማወቅ ነው። ታዲያ አውሮፕላን ማብረር እኮ ቻት ጂፒቲን ጠይቀው ማወቅ ይችላል። ታዲያ አንተ ከምትሰለፍ ለምን አትሞክረው? እሺ ቻት ጂፒቲ አሁን አውሮፕላን ውስጥ ነኝ፣ እንዴት ማብረር እንደምችል ንገረኝ። እሺ ከፊት ለፊት የምትታየውን ቀይ ነገር ጫን አድርጋት። ከዛ ራሱ መብረር ይጀምራል። እየበረርክ እንደሆነ ተስፋ አድርጋለሁ። የሚገርም ነው። እሺ አሁን ደግሞ መውረድ እፈልጋለሁ። እንዴት እንደምወርድ ንገረኝ። ይቅርታ ከዚህ በኋላ ቻት ጂፒቲ መጠቀም የምትችለው ከ2 ሰዓታት በኋላ ነው። ያማል እንዴ? ይቅርታ አዝናለሁ። መብረር ነው። I believe I can fly ያላችሁ መብረር ነው። ምንም I believe I can fly እንዴ ለሁሉ ነገር ቻት ጂፒቲን ማትጠቀሙ እንዴ? ረፉ እንጂ ተኝቷል አልተኛም። አራሳፉ ይላል። አይ እንደ ውሻ ምግብ ሲሆን ከ5 ኪሎ ሜትር ታነፈንፋለህ አይደል? እንዴስ ታሸታለህ። ምግብ ባልሆነ ጭራሽ የኔ እናት ባትሆኝ ቆጨኝ ነበር። ና እስቲ እንዴ ያንተን መቀለብ እዳዬ ነው። ዳይናሚክ ነው እሱ። ና ብላ በቃ ልናንጫጫው ነው። ትፈሳና ዋ ዛሬ እሳተ ገሞራ ነው የሚፈጠረው እዚህ ቤት። ተጋደልናት ቦሎቄ ነው። አረ ምግብ ላይ ነው በእናት ገና ካሁኑ ጀመርክ ነው። ማዘር ትልቅ ሰው አይደሉም እንዴ? ትልቅ ሰው አልነበሩም? ለምን ስርዓት አይዙ እንዴ? እንታመጣ አረ ምግቡ ተረሳ። ሄሎ አረ መግማማት A few moments later. ሄሎ እርስ በርሳቸው ሞቱ። አሰለፍ እዚህ ተቀምጠሻል። አረጋሽ እድሩ ስብሰባ ጠርቷል። ጥሪ ተብዬ ነው። ነይ ግቢ። አስማለብሽ እንዴ? ጠምቦች ግምለግሞች ግሞች ብቻ ያገር ግብዲ ፍቅር የያዛትን ሴት ከመምከር 70 ጋኔል በጥፊ ማውጣት ይቀላል። በቃ ሰው ምን አለ፣ ጓደኛ ምን መከረ፣ ቤተሰብ እንዴት ሆነ፣ ይሄ ልጅ ምን እያበደለ ነው? የለም በቃ አንድና አንድ እንደ ጋሪ ፈረስ እሱ ምን አለ፣ ወዴት ሄደ፣ እንዴት ሆነ ነው በቃ የለም። እንዴ ናችሁ እንዴ ሴቶች? እንዴ ናችሁ? እኛ እንባል ነበር እናንተም እንዴ ናችሁ እንዴ? ተንዘክራን ይሄ ልጅ እንዲህ አድርጓል። ጭራሽ በነጋታው ልጥፍ ብለሽ ባባዬ እሷ እንዲህ ብላ እናት ያባቴ አምላክ ያማሟጭ ነቃ ደንገጥ እያላችሁ ፍቅር ሲይዛችሁ በቃ ምንድነው ሰው ለምን እንዲህ ይላል? ጠይቁ። ልክ ነው። ማስተዋል ግድ ነው። ባይዘውያችን ላይ ፍቅር እውር ነው ምናምን ጂል እውር ነው፣ ግን መገለጥ አለበት። ይገባችኋል አይደል? ስለዚህ መስማት ጥሩ ነው። ባይዘውያችን ላይ ግን ሁሉንም መቀበል ሳይሆን ግን መስማትና ማስተዋል ያበደ ነገር ነው። አይመስላችሁ? ጓደኛዬ መሮኛል። አረ ገንዘብ ማጣት አልቻልኩም። ምን እስከመጨረሻው እንደዚህ ጫንኩ መቀጠል አንድ ማግኘት የለኝም። ይልቅ የሆነ ሀሳብ መጥቶልኛል። በቃ ለቤተሰብ ደውልና ልጃችሁን አግተናል 300 ሺህ ብር አምጡ በደል። አራቺ ነገር ለማዘር ወይኔ አንፈልገውም ብለው ባላዋረዱት ቶሎ በል ደውል በእናትህ። ደውል በቃ ቶሎ በል። አረ ቸግሮኛል። ሄሎ አሁን አንድ ድምጽ አንፈልግም። ልጃችሁን አግተናል
በፍጥነት 300 ሺህ ብር እንድታስገቡ አሰባችሁታል። አሁን አንፈልገውም ቢሉ አዛሩ ልጃችሁን አግተነዋል። የተደራጀነ ሲሲሊ በይን ሲሲሊ ምን አለች? ለምን ቡካራም አትሆንም? ለምን ቡካራም አትሆንም? እንገለዋለን። ማዘር ይኸውልሽ በዚህ በምን ነገር ለምን ቡካራ ማዘር ትሰማለች እንዴ? ትቀልዳለህ? አካውንት ታስገቢያለሽ። ካላስገባሽ እንገለዋለን። ግዴለው ጨርሰው እንዳይመጣብኝ እንዳይመጣ እመርቃለሁ እንዳይመጣ ማነው ስልክ የማዘር ለቅርጥ ላይ ጆሮ ደግፍ ይላል ነው አላዞረችብኝ እንዳትከተለኝ በገብርኤል እንዳትከተለኝ በቃ ቤተሰብ ጠላኝ እሺ የተናገሩት ሰምታል እንዳትከተለኝ ህይወት እኮ ይመራል በቃ ራሴ መጥፋት ነው የምፈልግ ጌታ እንዳትከተለኝ እንዴ ምን ከተላለው የተሰየተውን የወለቴ ነው ግን የወለት እንደዚህ ነገር አትሰውሽ ጥሩ አይደለም። ቤተሰብ ጭንቀት ይበራል እኮ እኛም መሮናል። ብዙ ሰው ይበረረ ሰው ይኖራል። ግን ፈጣሪው ነገር ያመጣል ብለን መቀመጥ ይሻላል አይሻል? ጦርነቱ ጀምሯል። ቃዛው ጦርነት ተጀምሯል። በፒካፕ ላይ ነው ጥቃቱን እየፈጸሙ ያሉት። በባዚ ነው የሚመራው ይሄ ቡድን እና ደግሞ ዝም ብለን አናይም። ጥቃቱን እንከላከላለን፣ ጥቃት እንፈጽማለን። ፒካፕ ላይ እኔ እኮ በቃ እኔ እኮ እሺ ይሁን ግን ምንም አልልም ተውኩት። እሺ ይዤ መጥቻለሁ። አቅሙ እንዳለ እናሳያለን። እናት ልብስሽን ከየት ነው የገዛሽው? አይ ለመልአክ ልብስ የሚሰራ ሰው እንዳለ አላቅም ነበር። መልአክ እዛ ትንሽ ስታናድ ደግሞ ሰይጣን አረ ተው ዝበላረዛ ባንቺና በቲክቶክ መሃል ያለው ልዩነት ምን እንደሆነ ታውቂያለሽ? እሺ አንቺን ማንም ስክሮል ማድረግ አይችልም። እጂ ቢስራት እና ያዛት እስኪ ምን ነበር ያለ? ቆይ እንጽፋታለን ምን ነበር ያለው? እማ አንቺና ቲክቶክ ምን እንደሚያለያያቸው ታውቂያለሽ? ትባላለች እማ አንቺና ቲክቶክን ምን እንደሚያለያያችሁ ታውቂያለሽ? ምን ስትል አንቺን ማንም ስክሮል ማድረግ አይችልም። ፎቀቅ ነው የምትል ፎቀቅ። ግን ቆይ የወንዶች ጉዳይ ይሄ እንትን ነበራ ተባሮ መልሶ ገባ። ለምንድን ነው መልሶ ወደ ሴቶች? ድሮ ፀሐይ የምትጠልቀው ለጨለማ ቦታ ለመልቀቅ ብቻ ይመስለኝ ነበር። እሺ ለካ ያንቺንም ፈገግታ መቋቋም ስለማትችል ነው። በቃ ሳክስ ወደ ማለት ነው ፍቅር መጀመሪያ እንትኑ በቃ ሳክስ ብቻ ይሁን እንደዛ እንትን አለ ጸደቀ። በፈቃዳችን ነው ሲግማ የሆን ነው እንጂ አቅሙ እንዳለ እናሳያችሁ። ጥቃቱ ይቀጥል የምትሉ ፓርት 2 በሉ ይቀጥላል። ይወማ በወንዶች ሳቅ ታፍሮና ተከብሮ ለዘላለም ይኖራል። በጣም ሌባ አለ ሰውየው ሌባ 3 አመት ነው አይደለም 2 አመት ነው አይደለም 1 አመት ነው 5 አመት ነው 5 አመት ነው እንዴ አባዬ ባለፈው አመት በኬክ ነው አላልከኝ ለውጥ አላልከኝም እንዴ እና ለውጥ የለም እንዴ ባለፈው አመት እኮ ባለ10 ብር ዳቦ ነው አሁን ባለ ብሩ ለውጥ አለ ለዚህ አይጂ ላይ ሜንሽን አድርገኛ ፒፐርስ ዴይ ብትለኝ እስኮ ይሻለኝ ነበር ከየት አመጣው ይሄን ዳቦ ለከት እንዳመጣው ታውቃለህ የ5 አመት ልጅ አይጂ ላይ ሜንሽን አድርገኝ አወት እኮ ነው ያሳመሩ ዝም ብላችሁ ልደቱ ልረብሽበት ነው የልደቱ ልደት ከየት እንዳመጣው ታውቃለህ ተረጋጋ ና ምኞቱን ትገልጽለታል ምኞቱን እገልጽልሃለሁ ቀጣይ አመት ኬክ ያርገኝ ዳቦ አሜን ሙሉን በዚህ ኩኪሱን በዚህ ሙሉን በዚህ አርገው አሜን እኔም ልመርቃ እሺ ጥሬ ስጋ በልተን አረቄ እንድንጠጣ ያርገኑላችሁ የማይሆን ነገር አትብ ጥሬ ስጋ ጌታ አመጣለሁ እንዳ ቡኪት እንዳመጣው እኔ ነው ማለት ጥሬ አረቄን የማይሆን ነገር አታስነመደብኝ በእናትህ ዞር ለሚቀጥለው አመትማ ተስፋ አለን ተው እንጂ እስከዛማ ተስፋ ይኖራል እንዴ አሁን ላይ ይኖር ይችላል እንጂ የሚቀጥለው አመት ተስፋ አለ ተስፋ አለን እንደው አማን እኮ እኔ ስራ ልቀይር መሰለኝ ደከመኝ እኮ በዚህ በእናትህ አይዞ ኡፍ የአረብ ሀገር ሽንት ቤት ማጽዳት ይሻላል። ህዝቡ ስማ ካልሲ 3 ወር ነው የሚያደርገው። ግራ ገባ አባፎ አርግ ይሄ ጫማ ግዙፍ ነው። ስማ ውሃ ከአባይ ካላሰረን አይበቃው። እሺ ቆይ አሁን ውስጡ ሰላም ነው ድምጽ የለውም። አንበሳው ጦርነት ሰላም ነው ድምጽ የለውም። ያንዳንድ ሰው ጫማ ማለት ነው ተረከሱ አካባቢ አይጥ ሙቶ ነው የሚመስለው። ግራ ገባን እኮ ስማ የአፍንጫ ፀጉር እየጣለብን አስቸገረን።
አፍንጫ ያሰፋል፣ አፍንጫ ጠንጋራ ያረጋል። የአንዳንድ ሰው ሽታ እግር አልቻለም። አፍንጫ ጠንጋራ ያረጋል። እሺ ለዛ እኮ ነው ወንድሜ። አሁን እሺ ስንት ብር ነው የምከፍለው? እሺ አንበሳው ትራምፕ እንደ ይወልቃል አይወልቅም ነው? አሁን ይወልቃል አይወልቅም ነው? እዚሁ ላይ ነው የሚታጠበው? እሺ 120 ብር ትከፍላለህ። ለሊስትሮ 120 ብር ነው አንድ ጫማ ለማሳጠብ። አስተካክሉ፣ ሂሳቡን አስተካክሉ። አንበሳ ይውጣ ይውጣ ይውጣ። አብሽር ጫማ ነው ብለህ ታረጋለህ። ስማ መቼ መከላከያ ጫማ ጥፊ ተማታ? ይሄው እኮ ጫማ ጥፊ። ስማ አፍንጫ የሚያዞር ጫማ ምንድነው ብለህ ነው አድርገህ የመጣው? ኧረ በለው ኢዲ ተረስተ ዳተ ኧረ ተው ግን ተው እንዲ አው እናንተም ንጽህናችሁን በቻላችሁት አቅም ጠብቁ። ዙሮ ዙሮ በየቀኑ አዳዲስ ካልስ በልበሰው ጠብቁ። ያለንን ያጠብነን እንጠቀም። እናንተም ደግሞ አንዳንዴ ያሳልፍ እንጂ አፍንጫ ቢያዞር ከባድ ነው። አበሻ ለአበሻ ማዘን አቁሟል ስላችሁ በምክንያት ነው። እስኪ ቪዲዮ ዩትና ኮሜንት አብረን እናነባለን። 100,000 ብር ጣልኩኝ እቤት እንዴት ልግባ አይደል? አሁን አጓጓይ ኮሜንት ጭር ባለ ስፍራ አካውንት ላክልኝ ፎሎ ላርግ። አረ ወይኔ ፎሎ ላርግ። አይዞ ወንድሜ ሁሉም ያልፋል፣ ይሄ ግን አያልፍም። አረ ነው ተስፋ ማስቆረጥ ነው እንዲያዛችሁት እንዴ? እሱ ጣለህ እንጂ ምኑን ጣልከው ወንድሜ? አረ አባይ ባንክ አለክ ቀዘፈው። አሳችሁ ታዲያ ስልክ ተደውሎለት ቢወደው ንግድ ባንክ አለክ? እኔማ አለኝ። በቃ ሰው እንትን ለማለት ነው። ሰው አታጽናኑ። በቃ እናንተ አይዞት ይሁን። ግን 100,000 ብር አይጣሉ በይዘውያችን ላይ እንደዚህ ነገር በጣም አይብሮ በጣም አይዞ ሄደ አባት አይዞ ቲክቶከር ስታገኝ እቺ ትሬድ ሰርክስ ታክሲ ሰልፍ ይሄ ይመስላል። አንተ ሰላም ነው? እሺ ሰላም። ቲክቶከር ፈልግ እንትን ለመኪና አስገዛ ነው። ስንት ላይ ከገባ ትገዛለህ? ለማን ጭራሽ መኪና ማለት ለኔ ነው። ስንት ላይ ከገባ መኪና ትገዛለህ? አላየም እንዴ ቲክቶከር ስንት ፎሎወር አለ? ፎሎወር ምናምን አልጠቀም። ስንት ከገባ ትገዛለህ? 4 ሚሊዮን ሪፖስት ጋር 4 ሚሊዮን አንዴ ባስ አታስመልጠኝ። አንዴ ያዘው እሱ በባስ እየሄደ ነው እንዴ? ያዘው አንዴ ሰው ቦታ እሱ በባስ እየሄደ ለእናንተ 4 ሚሊዮን ሪፖስት ነው ደግሞ ይመች ነው እንዲህ ነው እንዲያደርጉ እንትን የሌለው ዩኒቲ የሌለው ሰው እንዲህ ነው መግዛት። ፒኦቪ ህይወታቸው የተሳካ የሚመስላቸው ሰዎች። እሺ ዛሬ ደግሞ የምናየው ህይወታቸው የተሳካላቸው የሚመስላቸው ሰዎች። አንደኛ ቡና በባዶ የሚጠጡ ሰዎች። ውይ አዛቡን በየቦታው እየነገሩ። ሁለተኛ ሆትስፖት የሚያበሩ ለቡናው ዞላ ነው ዞላ ነው እንዲህ ቢያደርግ በስኳር አልጠጣም ቢለው ሰዎች። አረ ኩራታቸው እንዴት ነው የሚያደርጋችሁ እናንተ? አረ በስማ። ሶስተኛ የቀበሌ ሰራተኞች ተቃጠልን ተንገበገብን። አራተኛ ጂም ሄደው ስናፕ የሚልኩ ሰዎች። በቃ እናቃለን እየሰራችሁ ነው ተውን ኡፍ። አምስተኛ በጊዜው የቤት ኪራይ የሚከፍሉ ሰዎች። እናንተ ጻድቅ ናችሁ፣ እናንተ ንጉስ ናችሁ። ዋው በጊዜ ከባድ እኮ ነው። የቤት ኪራይ በጊዜ መክፈል ትቀልጃለሽ እንዴ? ስድስተኛ አይፎን ዩዘርስ ሰለቸን፣ በየመስታወቱ በየቦታው ሰለቸን። አሁንማ ኦሬንጅ አይፎን መጣለሽ፣ በቃ በየቦታው እሷን ይዛችሁ ነው የምትንቀሳቀሱት። ወይ ሰባተኛ ብሬስ ያሰሩ ሰዎች ይላሉ። በቃ ሙሉ ሰገዱ። ስምንተኛ ፈተና ላይ ትርፍ ወረቀት የሚጠይቀው ጀለስ። እንዳንተ አሽቃባጭ የለም በእውነት። ባዶ ወረቀት ዳሽሙ ነው ባዶ። ያው አስፈልጎ ሊሆን አይወረብ እንዴ? ለምታረገው ነገር ትርፍ ወረቀት አትጠይቅ ፕሊዝ። የረሳሁት ካለ ኮሜንት ላይ አስቀምጡልኝ። እናንተ በጣም አስቸጋሪ ሰዎች ናችሁ። ቴንክ ዩ ሶ ማች። የተረሳ ካለ ኮሜንት ላይ ጻፉ። ወረቀት የሚቀበለው ልጅ ግን አሁን ሳስበው ሌላ ሰው የሚያግዝ ሰው ሊሆን ይችላል። ምናልባት ተኮራረጁ ያልኩ አይደለም፣ ግን ምናልባት ነው። ዛሬ ቀን ያለ ወትሮ ቀፍ ብሎኛል። በእናትህ ያው ሰንበት ሲሆን ይነሳባል። ለዛ ማነው ሰንበት ሲሆን እንዴት ደስ ይላል። አንተ ንስሐ አባቴ ናቸው። ንስሐ አባት ምን ያደርጋሉ? የለውም በላቸው። አሁን ማን ነው እያልኩ እየሰማ ነው። የለውም በላቸው ያማልዳት እና ምን አባቴ ላድርግ? መደበቂያ ቦታ እንኳን የለ። በእናትህ ተቀየር ስትፈልግ ወደ እባብ ምናምን ሰውን ከፈለግ አቤት ግቡ። አባ ሰላም ለዚህ ቤት። እንዴት አረፈዳችሁ? እግዚአብሔር ይመስገን አባ። ሰላም ነው? ደህና ነኝ። እግዚአብሔር ይፍታ።
መቼም ያው ልጆች ቤተክርስቲያን መምጣት አቁማቸዋል። እኛ በየቤታችሁ እንምጣ እንጂ። ኧረ አባ አሁን ገና ከቤተክርስቲያን መምጣት ተከታትለን መምጣት እንዴት አላገኘሁትም ግን እውነት አሁን እኮ ነው የገባሁት። አባት ሰለሞን ኧረ ተው አባ ነው እኔ ነሽ አውቆ ነው አባ ከቤት አልወጣም ዛሬ። አንተ ያማል እንዴ? ማን ነው ያምሻል? አውቃ ነው አባ ተጫዋች ናት፣ ቀልደኛ እየቀለደች ነው። በልቶ ወልደ ገብርኤል ነይ ይልቅ አንቺ ተሳለሚ አትሳለሚም እንዴ? ማለቴ ጉንፋን ይዞኝ ይተላለፋል ኃይለኛ ነው አይደል ሰለሞን? ኧረ አውቃ ነው አባ አላመማትም። ላለመሳለም ተተነሽ ተሳለሚ እኮ እኔ መቼ ጠፋኝ። አጅሬው ሲኖር ነው እንዲህ መስቀል የሚያስጠላ ነው አለ አጅሬው። አንቺ አጅሬው አረ የለም የምን አጅሬ ነው? አሞኝ ነው እውነት አሞኝ ነው። በይ እንግዲህ ካልፈለግሽ እንዴት ይደረጋል? ቶሎ የዕለት ውሃ አምጣና ጸበል ቤቷን አንድ አፍታ ረጭቼ ልሄድ እቸኩላለሁ። ሰለሞን አረ አባ ሂዱ እንዳይረፍድቦት። ውሃ ደግሞ የለችም ስንት ጊዜ ከጠፋች ገማን እኮ ደግሞ ኧረ አለች አባ አንድ ጆግ የሚሆንም አይጠፋም። ቆይ ጠዋት ቀድቻለሁ። ቆይ መጣች ስጣቸው። ከመጣችማ እንዴት ይደረጋል ሰለሞን? አዲሱ ታርጋ እኔ ጋር በቅናሽ አለ። ተመልሶ ጤኔ ይመስለኛል ይሄ ነገር ፓርት አለ አይደል? ፓርት ካለው ምናልባት እናየዋለን። እሺ አባቴ ታክሲ መልስ ነህ እንዴ? ለምን ልረሳ አልቻልኩም። ይሄ ፒካፕ የዛኔም ጀምሮናል። በቃ እሺ እንቀጥል። አንቺ ጤነኛ አይደለሽም እንዴ? አባት የሆነ ነገር ጥለሃል። ምን? ልቤን። አንቺ ከየት ያመጣሽ? በእናትሽ ቡና ነህ እንዴ? አይደለሁም። ያላንተ ቀኔን መጀመር አቃተኝ። አራበድን ይሄ ፒካፕ ላይ የት ነው የምታመጫቸው? አባት አዳራሹ ቤቱ ጋር ነው። የምን አዳራሽ? የልቤን አዳራሽ መኖሪያ አድርጎታል ወይስ የምሩ ነው ወይ ይቀልድ? ኧረ በእናትሽ አንቺ ልጅ ዞር በይልኝ። አስወጣት። ሳይ ግን የሆነን ሰው ትመስላለህ። ማንን? የወደፊት ባሌን። አራበድን። ኧረ ተው ሴቶች አይደብራችሁም? ግን ወንዶቻው እንዲህ ብትላችሁ መጣ ሄጆች ነው ማለት ነው። የባንክ ብድር ነህ እንዴ? ኧረ አይደለሁም። ፍላጎቴ ቀን በቀን እየጨመረ ነው። ይሄ አካውንታንት ፒካፕ ላይ እንደዛ ዘረገር። አንቺ ስራ የለሽም እንዴ? ያው እንግዲህ ስለዛሬ የነበረው ቪዲዮ ይሄንን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ሐሳብ አስተያየት መልእክት ካላችሁ ኮሜንት ላይ ጻፉልኝ ማለት ነው። እቀበላለሁ። መስተካከል ያለበትን አስተካክላለሁ፣ መጨመር ያለበትን እጨምራለሁ። እቀበላችኋለሁ። ሁላችሁም ኮሜንት ላይ ሐሳባችሁን ጻፉልኝ። በሳምንት 3 ጊዜ እየመጣሁላችሁ ነው። ማክሰኞ፣ አርብ እና እሁድ ከ12 ሰዓት ጀምሮ 12 ሰዓት ከሩብ ባለው ሰዓት ጀምሮ ይለቀቃል ቪዲዮአችን። ያው ቪው እየተመታነ ስለሆነ በቻላችሁት አቅም ቪዲዮን ላይክ፣ ቻናል ደግሞ ሰብስክራይብ አድርጉ። ለመሳቅ ለሚፈልጉ ጓደኞቻችሁ ደግሞ እንን ቪዲዮዎች ላኩላቸው። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ፒስ አውት።